ጤና ይስጥልን የክርስቶስ ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ሊቀ መላእክቱ ቅዱስ ገብርኤል ነው እና መጋቢት 19 ነው። እንኳን አደረሳችሁ፣ እንኳን ለዕለተ ገብርኤል አደረሳችሁ ማለት እፈልጋለሁ። እንግዲህ ወገኖቼ ያው ክርስትና እለት እለት የሚገነባ እና መንፈሳዊነትን የምንላበስበት እውነት ነው። ስለዚህ እለት እለት የክርስትናችንን ከምናሳድግባቸው መንገዶች ውስጥ ደግሞ አንዱ የቅዱሳን ተጋድሎ እና ስንክሳር እንዲሁም ደግሞ የቅዱሳን አባቶች ህይወት ነው ማለት ነው በአጠቃላይ እና እንደ ታምራት ያሉ ነገሮች ናቸው ማለት ነው። ስለዚህ እነዛን እየተከታተልን ያለ ነው። እስከ መጨረሻው ተሰሙኝ ዘንድ ገጻችን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ በአክብሮት ጠይቃችኋለሁ። ሀሳብ አስተያየትም ካላችሁ ብትሰጡኝ ደስ ይለኛል። የሆነ ሆኖ እንግዲህ ዛሬ የምናየው አንደኛ ምንድነው ስንክሳሩን በተመለከተ የሐዋርያው የቅዱስ ጳውሎስ ደቀ መዝሙር የሆነውን ግለሰብ በተመለከተ እናያለን ማለት ነው። ታምረ ኢየሱስ ላይ ደግሞ ስለ ሳምራዊቷ ሴት ጌታ ያደረገውንና የተናገረውን ሚስጥር በተመለከተ እናያለን ማለት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በ30 ዓመቱ ጌታ ራሱን ሆኖ ጌታ ኢየሱስ ክርስቶስ መሆኑን ራሱ እየተናገረ ከመግለጹ በፊት የነበረውን ሕይወት በተመለከተ ብዙዎች እንደዛ ይመስላቸዋል። ታምረ ኢየሱስ ሲባል በልጅነቱ ያደረጋቸው ታምራትና ስራዎች ይመስላቸዋል። ግን ያ ብቻ አይደለም። ጌታ በወንጌል የተናገረው በወንጌል የተጠቀሰ 30 ዓመት ሞልቶት ከዛ በኋላ በነበሩት የ3 ዓመታት የማስተማር ሂደት ውስጥ የተፈጸሙ ነገሮች ሁሉ የጌታችን ኢየሱስ ክርስቶስ ታምራት ናቸውና ከነዛ ታምራት ውስጥ አንዱን ስለ ሳምራዊቷ ሴት የተቀመጠውን ሀሳብ እንደሚከተለው አቀርብላችኋለሁ ማለት ነው። እንግዲህ ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስም የአብርሃምና ይስሐቅን የያዕቆብንም መቃብር ለመጎብኘት በሰማርያ ሲያልፍ አንዲት ሴት በምንጭ አጠገብ ቆማ ውሃ ስትቀዳ አየ። በዚያን ጊዜም ጌታ ወደ እሷ ሄደና ከምትቀጂ ውሃ አጠጪኝ አላት። ሴትየዋ ግን አንተ ይሁዳዊ ነህ፣ እኔ ሳምራዊ ስሆን እንዴት ላጠጣ እችላለሁ? አይሁዳውያን ከሳምራውያን ጋር በባህልም በቋንቋም ግንኙነት የላቸውምና አለችው። ጌታችንም መልሶ ኢየሱስም እንዲህ አላት፣ እኔ ማን እንደሆንኩ ብታውቂ ኖሮ የሕይወት ውሃ ሰጥሽ ዘንድ በለመንሽ ነበር አላት። ሴትዮዋም ጌታዬ ሆይ ሁለተኛ ወደዚህ የውሃ ምንጭ መጥቼ ውሃ እንዳልቀዳ ካንተም ዘንድ ካለ ሕይወት ውሃ ትሰጠኝ ዘንድ ለምንሃለው አለችው። ጌታ ኢየሱስም ሂጂና ባልሽን ጠርተሽ ይዘሽው ነይ አላት። እሷ ግን ባል የለኝም አለችው። ጌታ ኢየሱስም እውነት ተናገርሽ፣ አሁን ካንቺ ጋር ያለው ባልሽ አይደለምና ከእርሱ በፊት የነበሩ 4 ወንዶች ካንቺ ጋር ነበሩና አላት። ከፍትወትሽም ብዛት የተነሳ ለ5ኛው ሰው ተዳርሽ። ይኸውም አንቺ ሰርተሽ የምታበይው እንጂ እሱ ሰርቶ የሚመግብሽ አይደለም። ይህም ላንቺ ምልክት ይሁንሽ አላት። ያችም ሳምራዊ ሴት ጌታዬ ሆይ አንተ ነቢይ እንደሆንክ ተገነዘብኩ፣ በልቤ ውስጥ ያለውን ምስጢር ሁሉ ነግረኛልና አለችው። ጌታ ኢየሱስም ከዚህ ሰው በፊት ስለነበሩትም 4ቱ ሰዎች ሆነ አሁን ካንቺ ጋር ስላለው ነገር ሁሉ በእውነት አውቃለሁ። የመጀመሪያው ሰው ስንቴ፣ ሁለተኛው ዮካን፣ 3ኛው ሌዊ፣ 4ኛው ሄሎት፣ 5ኛውም ራፍሳይ ይባላሉ አላት። ያችም ሳምራዊ ሴት ጌታ ሆይ ስለ እነዚህ ባሎቼ ታስረዳኝ ዘንድ እለምንሃለሁ፣ በወዴት ታውቃቸዋለህ አለችው። ጌታ ኢየሱስም አንቺ ሴት አባትሽ ሰላፍ እናትሽም ለምያ ሳይወልዱሽ በፊት አውቅሻለሁ አላት። ያችም ሴት አንተ ስለተናገርከው ስውር ነገር ምንም የሚያውቀው ነገር የለኝም። እኛ ገና ይሄን አንተ እንደተናገርከ የተሰወረውን ገልጾ የሚናገር ተስፋ የምናደርገው ጌታ ኢየሱስ ክርስቶስ እንደሚመጣ ተስፋ አለንና አለችው። ዳግመኛም እሱ ወደዚህ ዓለም በመጣ ጊዜ ስውሩን ሁሉ የሚያውቅ እሱን ለሚከተሉትም ያስተምራቸዋል ብለን ተስፋ እናደርገዋለን አለችው። ጌታ ኢየሱስም አሕዛብ ተስፋ የሚያደርጉት ይህ ከአንቺ ጋር የሚነጋገረው እሱ ክርስቶስ ነው አላት። ያችም ሴት እኛ የሰማርያ ሰዎች ክርስቶስ ከእግዚአብሔር ዘንድ በመጣ ጊዜ በዚች ቤተ መቅደስ ይሰግዱላታል እንላለን፣ አይሁድ ግን በኢየሩሳሌም ይገዙላታል ይሰግዱላታል ይላሉ አለችው። ጌታ ኢየሱስም አንቺ ሴት በዚህ ተራራ ወይም በምድራዊት ኢየሩሳሌም ለእግዚአብሔር የማይሰግዱበት ዘመን ትመጣለች ብዬ በእውነት እነግርሻለሁ፣ እግዚአብሔር መንፈስ ነውና አላት። ይችም ብርፍስንያ የምትባል ሳምራዊ ሴት የጌታ ኢየሱስን ነገር በሰማች ጊዜ ወደ ሀገሯ ገብታ ለሰዎቹ ሁሉ በሆዴ ውስጥ ያለውን ምስጢር ሁሉ የሚናገር ሰው አሳያችሁ ዘንድ ኑ፣ እኔ
ከሰው ደብቄ የያዝኩትን ሚስጥር ነግሮኛልና አለቻቸው። ከዚያም ከዛች ሀገር ብዙ ሰዎች መጥተው ጌታ ኢየሱስን ባዩት ቃሉንም ሰምተው አመኑት። ሴትዮዋም እኛ ባንቺ ቃል ያመንን አይደለንም፣ ነገር ግን እሱን ባየነው ጊዜ ዓለምን ያዳነውን የእግዚአብሔር ልጅ እንደሆነ ተረዳን እንጂ አሏት። ይሄውም ያዕቆብ በፍኖተ ሎዛ ድንጋይ ተንተርሶ በተኛ ጊዜ በመሰላል ላይ የተገለጸለት ነው። ለነቢዩ ሙሴም በሲና ተራራ ላይ ያነጋገረው ነው። ለናቡከደነጾርም ስለ ሕዝቦቿ ኃጢአት ኢየሩሳሌም በወረረ ጊዜ በቅርጸ ሀገሯ ተገልጾ የታየው ነው። በዚችም ዕለት ያመኑት ሰዎች ከወንዶችና ከሴቶች ጋር ተደምሮ 2500 ነበር። ከእነርሱም ጌታ ኢየሱስን የተከተሉ ነበሩ። እሱ ግን ይከተሉት ዘንድ አልፈቀደላቸውም። ወደ ቤታቸውም በሰላም ይገቡ ዘንድ አሰናበታቸው እንጂ። ከነሱ ማለትም ከሰማሪያ ሊቃውንቶች መካከል ጌታ ኢየሱስ ሳያዛቸው በስሙ ለማስተማር ወደ ፍልስጤም መጥተው ከዚያም ብዙ ሕዝብ ወደ ቀናቸው ሃይማኖት የመለሱ በርካቶች ናቸው። በእነሱ ትምህርት ከፍልስጤም አውራጃ፣ ከሰማሪያ፣ ከኢየሩሳሌምና ከምዳምያም እንዲሁም ከታኖስና ከታድምር አውራጃ ስፍር ቁጥር የሌላቸው ሰዎች አመኑ። ይቅርታውና ቸርነቱ ለዘላለም በእውነቱ ከሁላችን ጋር ይደረግልን ይላል። እንግዲህ የዕለቱ የታምረ ኢየሱስ ንባባችን ይህን ይመስላል። ስለተከታተላችሁኝ ከልብ አመሰግናለሁ። እንግዲህ በቀጣይ ወደ ዕለቱ ስንክሳር እንገባለን ማለት ነው። እየተኮለታተፍኩ አንብቤው ታግሳችሁ ስላዳመጣችሁኝ እግዚአብሔር እሱ ዋጋችሁን ይክፈላችሁ፣ የእውነት ለመናገር ማለት ነው። ምክንያቱም መፍቀድ ይፈልጋል። ምንም ይሁን ምን መንፈሳዊ ቃል ወደ ልቦናችን እንዲገባ ከፈቀድን እንዲታግሰን ልናዳምጥ እንችላለን ማለት ነው። ምንም እንኳን የተወለካከፈ ቃል ቢገጥመንም ማለት ነው። እንግዲህ ቀደም ሲል እንዳልኳችሁ የዛሬ መጋቢት 19 ነው፣ ቅዱስ ገብርኤል ነው። እንኳን አደረሳችሁ ብያለሁ መግቢያ ላይ። እንግዲህ በዛሬው ዕለት ስንክሳር ምንድነው ካለን ስንክሳር ዘወርሃ መጋቢት 19 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 19 በዚች ዕለት የሐዋርያው የቅዱስ ጳውሎስ ደቀ መዝሙር አርስጥቦሎስ ሐዋርያ አረፈ። እርሱም ጌታችን ከመረጣቸውና ከመከራው በፊት እንዲሰብኩ ከላካቸው ከሰባቱ ሁለቱ አርድእት ውስጥ የተቆጠረ ነው። በ50ኛው ቀን በዓለም መንፈስ ቅዱስ በላዩ በወረደ ጊዜ ከሐዋርያት ጋር ጸጋንና ኃይልን ተመልቶ ሕይወት በሚገኝበት በወንጌል ትምህርት ሐዋርያትን ተከትሎ በመሄድ አገለገላቸው። ብዙዎችንም ወደ ድነት መንገድ መልሶ የክብር ባለቤት ወደ ሆነው ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። ክርስትናን ጥምቀትንም አጥምቆ የአምላክን ሕግና ትእዛዝ ከማስጠበቁ የተነሳ ነፍሳቸውን አዳነ። አባቶቻችን ሐዋርያትም ይህን ቅዱስ አብራጣብያስ በሚባል አገር ላይ ኤጲስቆጶስነት ሾሙት። ወደ እርሷም ሄዶ በውስጧ ወንጌልን ሰበከ። ብዙዎችንም በቀናች ሃይማኖት እግዚአብሔርን ወደ ማወቅ መለሳቸው። በፊታቸውም ድንቆች ታምራትን በማድረግ በሃይማኖት አጸናቸው። ነገር ግን ከአይሁድና ከዮናውያን ብዙ መከራ ደረሰበት። ብዙ ጊዜም ወደ ፈረንጆች አደባባይ ወስደው በድንጋይ ወገሩት። ጌታችንም ከመከራው ሁሉ ጠብቆ አዳነው። መልካም ተጋድሎውንም በፈጸመ ጊዜ በሰላም በፍቅር አረፈ። እነሆ ለሮሜ ሰዎች በጻፈው መልእክቱ ሐዋርያው ጳውሎስ አስታውሶታል። በጸሎቱ የምትገኝ በረከቱ ከኛ ጋር ለዘላለሙ ትኑር ይላል። አሜን። እንግዲህ በረከቱ ከኛ ጋር ይኑር።